አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ወት እስኪ እኛን አደባባዩን ምናምን ደስ አይልም? ደስ ይላል በጣም ተፈረጁ። በጣም ነው ደስ የሚለው የአካባቢው ድባቡ ምናምን ደስ ይላል። ላምን ሌላችሁ ነበረ። ዛሬ ደግሞ ማለት ነው 120 ደርሼ 112 አስቀረኝ። እየቀነሰ ነው ሳምንቱ ጋይስ። አረ ይሄ ዩቲዩብ ቀጣጣ። እኔ ምን አስቦ ነው ግን? ምን አስቦ ነው? እናንተ እኮ ሰብስክራይብ ከማድረግ አልተወገዳችሁም። ነገር ግን እሱ እየቀነሰብኝ ነው። ወደ 50 ምናምን ቀነሰብኝ ሁሉም ሆኖ ማለት ነው። አጠቃላይ ወደ 50 ምናምን ቀነሰብኝ። አሁን እንኳን ማለት ነው ማለቴ በባለፈው ከ63 ወደ 33 አሁን ደግሞ ከ22 ወደ 12 እንዴ! ያውን በመሃል የሚቀንስብኝ ትንንሹን አልቆጠርኩትም። ምን አስቦ ነው ግን? እንከባበር እንዴ ነው። ፊት አዲስ ሆኖበት ነው ማለት ፊቴን እንኳን ብቅ አላረኩም ነበርና ድምጼ ማለት ነው ድምጼ አዲስ ሆኖበት ድምጼን አልተቀበለውም መሰለኝ። እና ያው ድምጼ አዲስ እንትን ስለማይል አልተቀበለውም። ለዛ ነው የሚያሰቃየኝ። እና ነገሩልኝ፣ እስኪ ነገሩልኝ፣ ተናገሩት። ለምንድን ነው ሰዓዲያን የምትቀንስባት? ምን አስበህ ነው በሉት። ምን አስቦ ነው? እኔ አልገባኝም። አበዛው እኮ 1:30 ምናምን እንኳን ቀንሱ ወይ 20 ቀንሱ እኮ ዝም ቢለኝ እንዴ! አሁን ላይ እኮ ተስፋ ሊያስቆርጠኝ ማለት ነው። ተስፋዬን እንዳለ ለቆርጥ ትንሽ አፋፍ ላይ ነው ያለው። በቃ እኔማ ማለት ነው 20 ስደርስ በጣም ልቤ ደስ አለውና እንዴ 120 ከደረስኩማ በቃ ተስፋ አለኝ ብዬ ሳበቃ ጉምድ ሲያደርገኝ የሆነ ውስጥ ጀርባ ማለት ነው ጉምድ ይላል። እንዴነው የውስጥ ስጋዬ ጉምድ ይላል ማለት ነው። ተስፋ ያደረኩበት ነገር እንደዚህ ሲያደርገኝ ይመር እና እንደዚህ ሲያደርገኝ መልሼ ደግሞ ያው አይ ሰዓዲ ተስፋ ያለሽም እያልኩ ራሴን እንደናታለሁ ማለት ነው። እና ውዶች የምንላችሁ ነበረ። ምንድነው ምክንያቱ? ምንድነው እንደዚህ የሚያደርገው? እንደዚህ የሚያደርግብኝ ምክንያት ምንድነው? ሲቀጥል ደግሞ ሊባ አላስገባለ። አሁን ግማሹ በ50 እንገባ አላሉ፣ በ20 እንገባ፣ በዚህ በ80 እንገባ አላሉ፣ በ60 እንገባ አላሉ። እኔ ግን 100 እንኳን ቆጥሮ 100 እንኳን አልፎ ቆጥሮ ያከፈተበት ምክንያት ያው እኔ ድምጼን አልተቀበለውም ማለት ነው። እንደዛ ብዬ ነው ይሄ ያስኩት ማለት ነው። ስለዚህ እስኪ ምን ማድረግ እንደምችል በኮሜንት አሳውቁኝ ማለት እኔ ስለ ኢትዮጵያ ሕግ ጾመኛ ነኝና ይቅርታ። ለዛ ነው ድምጼ ተነያለኝ እና ስለ ኢትዮጵያ ሕግ እና ደንብ አላውቅም። ብዙም እውቀት የለኝም፣ አዲስ ስለሆንኩ እንደምታዩት ጀማሪ ነኝ። ሕጉ በጣም የጠበቀ ነው መሰለኝ እና እንደዛ ነው መሰለ። ያው እንግዲህ እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እንዲሁም ደግሞ ሰብስክራይብ አድርጉልኝ። ይምር የኔ ውድ ሰወዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።